ሰላም ሰላም የጨረቃ ፋሚሊ በሙሉ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ያው ዛሬ እንግዲህ የሀይሚና ብሩክ በቻናላቸው ምክንያት በቲክቶክ ላይቭ ተከብረዋል ማለት ነው። በደማቅ ሆናል። በወይኔ ደስ ሲል ማለት ነው። እና ደስ የሚል ነገር ደግሞ ሀይሚና ብሩክ ደግሞ ታርቀዋል። ምንም ነገር የለም ፕራንክ እያደረኩ ነው እያለ ብለዋል። ብሩክ ደግሞ እኛ እናውቃለን ሀይሚዬ ነው ትንሽ የተሸወደች። ለማንኛውም ፋበል ወደቼ ቲክቶክ ያላችሁ ገብታችሁ በመቅደስ ቲክቶክ ግቡና ተዝናኑ፣ ያለላችሁ ደግሞ እዚሁ ማየት ትችላላችሁ ማለት ነው። ለማንኛውም መልካም ጊዜ ይሁንልን። እስቲ እንያችሁ እንኳን ደስ አላችሁ። በጣም ነው ወዳችሁ። አንቺንም እግዚአብሔር ያኑርላት። ይኸው ይታያል። አዎ ይኸው ቀብቻችኋለሁ። ኦኬ በደንብ አድርጌ ይኸው ውድ ነው ማድረጋችሁ። መሬት ላይ ያላችሁ እናንተ ማለት ማርያምን እንኳን ደስ አላችሁ ሁላችሁ። ይኸው ጠጁም አለ። ወይ ቢሮ ይኸው ገንዬ ቆንጆ ዛሬም ቆይ ገንዬ ቆይ ምግቡ እኮ አለ አላነሳሁትም እኮ በጣም ነው እኮ የምታምሪው። ወይ ዛሬ እኔ ራሴ ማርያም መቅድ የዘፈኑን ታይ መቅድ እባክሽ የልጄም የብሩኬም የሀይሚም ጭምር ነው የተዘጋጀው። እንዴ ምን ነው እንዴ አንድ ላይ ስሚ ማዚ 3 ወር ሙሉ የተወቃውበት እኮ ነው። 3 ወር ሙሉ እንዴ በዚህ ሰዓት ብሩኬን ቡጋሌና አስካሌ ቢወጡ እኮ በጣም አሪፍ ነገር ነበረ። ማርያምን እኛ ፈታልን ለራሳችን ፈታ እንበል። ምን አገባ ለራሳችን ፈታ እንበል። እነሱ ታያቸው እባክህ፣ እነሱን ታያቸው። ገንዬ ቢራ ጠጣልሽ ባንቺ ስም ይኸው ገንዬ ይኸው ታቺ ኧረ እንዳትሰክሪና ዘፈኑን እንዳንተው። አንቺ ደግሞ ሰክረሽ ደግሞ ዘፈኑን ይቅርብን እንዴ። ወይዬ ከፈርሽን አሰርተሽ ነው እንዴ? ጌታ ኧረ በኢየሱስ ስም ጌታ ሞጫ እንዳለሽ አውቃ እኮ ነው። የኔ እናት ክበሪልኝ። ኧረ ማርያምን እንዲያው ይለፋል እኮ እና ለዲ ገኒን አድርጊያለሁ ማርያምን ያሳያችሁ። ገኒን አስገቢያለሁ። መልካም እንዴት ልገልጽ ነው? ዝም በሉ በቃ እናንተ ለፍርጊ። ይሄው ቁጭ አድርጊያለሁ። እስካሁን የጠበኳችሁ ነው። ይሄው ጠርሙስ አላሳይም። ምን ነው ዛሬ አስገቢ። ስንት ደጅ ጠላው ስልከን ቢባል ይሄው ወይኔ ሲያዝ በደንብ አሳይ። በደንብ አሳይ። ፕሮፋይል ብትቀይሩ አይሻልም? አንድ አይነት ፕሮፋይል ቢሆን እዚህ ላይ በጣም ነው የሚያምረው። አንድ አይነት ፕሮፋይል ቢሆን በጣም ያምራል። እኔ መልካም ምኞቴን ተመኝቼ ልወጣ ነው። አረጋላችሁ አንድ ፍሬ ወይዬ የሰርግ አንቺን የምትጠውርሽ የምታከብር አንቺ እንደዚህ ሰዎችን አክብረሽ ወደሽ እንደምታረጊው እሷ የምታከብር የደከሙትን የምትረዳ እጅግ ብላ በቁም ነገር ትድረስልሽ። መልካም እያለሁ መግዲ አስገቢኝ እያለች ነው። ገንዬ እንዴት ነሽ? ቻው ልበላት። በቃ እኔ ልውጣ። እናንተ አንድ አይነት ፎቶ ልታረጉ ደህና ነው። እዚህ ታችሁ እየተባባላል አያለሁ። ገንዬ እንዴት ነሽ? አናንዬ እንኳን ደስ አላችሁ ሁላችሁም። በቃ ልወጣ
አሜን። ወይዘርዬ ሰላም ነው ወይ? በቃ መቅድዬ በቃ ቻው። ብዙ በዝቶብሻል። ቻው። እሺ 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 አይደለም እንትናዬ ስሚማ ፍርዬ ስሚማ እንደዚህ እንትን አድርጊና ማለት ነው። ጥግት አድርገሽ ጽሁፉን አሳይን። እሺ ማለት 300 ያለ ቆይ አሁን ይታያል። አረገኝ ሰው ጠይቂ። ቆይ ወይ ማዙጌ ደህና ነሽ ወይ ማዙጌ? ዮዳ በኩል አዎ ብሩኬ ቆይ ያንን ቁጥሩን ወደዛ በኩል ወደ ላይ ያሳይና ጥግት አድርጉ። አዎ ያው 350 አትሸፍኝዋ። አይዋ 350 ብሩክም 350 እኔቱ 300 300 ብሩክ ኢትዮፕ 350 ይታያል። ቴንኪው ኒና እናመሰግናለን። ግን ናፍቆት እንዴት ነሽ? እኔ እናት እኔ ናፍቄሻለሁ። ማዝዬ አንቺ ደህና ነሽ? ዌልካም ገኒያችን አልቀረብሽም። ሞሊ ቢስሚላህ አለብልሽ እናቴ። ዛሬ እኔ ፍጆቱን እየጠየኩኝ እንግዲህ እየታለች ብዬ ስልኬ ራሱ እኮ ውዴ ስልኬ ራሱ እኮ እናቴ ባጣቶጂስ መሆኔን ጠንቅቄ አውቄብሻለሁ። ግን ኧረ ተይ ስገኒ እንዲማት ግን ሂጂበት እንዲማትኝምና ኧረ ገንዬ አሁን እንቁረስ አይሻልም? ኬኩም የቀለጠ ነው። እንቁረሰው። ቆይ ተዘጋጃችሁ? ሰኒ ሼር አድርጊላት። እሺ እናት ሰኒ ደግሞ የት ገባች? ኧረ ፍሬ ሚውት አድርጊና ሞተሩ እየተሰማ ስለሆነ ሚውት አድርጊ። እሺ ምንም ማድረግ አልችልም። እንግዲህ ኖ ችግር የለውም። ግን ሚውት ነይ። ሰላም ነሽ? እቺ ማነች በቪዲዮ የምትወጣው? ገንዬ ሰላም ነሽ? እንዴት ነሽ? እግዚአብሔር ይመስገን። አንቺ እንዴት ነሽ? አለሁልሽ። እንኳን ደስ ያለሽ። እንኳን አብሮ ደስ ያለን። አንቺ ጠርሙሱን አታሳይ፣ እንትኑን ይሰጠናል። ታይ ዛሬ እቺ ሴትዮ መግድ ፎቶ አንድ አይነት እያደረጉትን አስገቡ እያሉ ነው። እሺ የኔ እናት ለምን አንቺ ያለሽም እንዴ? እኔ የለኝም። እኔ አልሰማም ሲጀመርም። እኔ ልላክልሽ ማዚ። ኧረ ማዚ ቀይሪ እያሉ ነው። ብሩክና ሃይሚ እንትኑ ላይ ያሉ ብሩክና ሃይሚ እዚህ ጋርም ያሉ ብሩክና ሃይሚ ነው። የኬኩ ነው ማዛናት ቅመሜ ማለት እሺ እኔ ልውጣላችሁ። በቃ መቅዲ እሺ ያላችሁ ግቡ። በቃ ደህና ዋሉ። እኔ ፎቶ ስለላላ እንዳትወጪ እንዳትወጪ። ልንቆርስ ነው። እንዳትወጪ ሰራን እኮ ሹሃዛ ምንድን ነው እናቴ? ምን አልቀየረ ቁጭ ባሉ ስንት ጊዜ ሰራ ወይ ሳኒ ምን ሆና ነው ማሬ? እኔ ምን አውቄ ሼር አደረኩ ብዙ ጊዜ ግን የለች ራሱ ብላ እንትኑ ራሱ ቀለጠ እኮ እናንተ። እንትኑ ራሱ ኬኩ ራሱ አመፀኛው ከኔ ጋር ችግር አለ። የአመፀኛው ሃይሚ ሸጋይት ተዘቀዘቂ። ምን አለች? ማዛ ቀይሪ ይሄው ካኔ ራሱ ስክሪንሾት አልሽ ሰንዬ ገብተናይ። እሺ ላርግ። ቆይ እንደውም ምን አባት ይላል ስክሪንሾት ቀማሜም አርጊ፣ አናም አርጊ፣ ውባም አርጊ አርጉ። ሌሎቻችሁ እንትና ገኒና ዩዘር ብቻ ነው ቁጭ የሚሉ። ገኒና ዩዘር ብቻ ናቸው ቁጭ የሚሉ። ሌሎቻችሁ ታደርጋላችሁ። ገኒና ዩዘር በውስጥ ጋር እሺ እኔ እንግዲህ ያመጣል። አዎ ገኒና ዩዘር
ብቻ ናቸው። ካሜራውን እዚህ ጋር ቆይታ አንቺ ሴትዮ ታይ ግን አታሽከርክሪብን። ላከች እኮ ለኔ በውስጥ። እሺ መግዲ የኔ ቆንጆ የኔ ተንበለል እኔ ካመጣው አመጣለሁ። እሺ የኔ እናት ፈጣሪ ይባርክ። ማዚ እዚሁ ማድረግ አትችይም። ያሰባችሁ ይሳካላችሁ። ኧረ ማዛ እድሜና ጤና ይጨምራችሁ። ማዚ ቆይደ ይልሻል ባሰማው አርጎ ወደ ሲኦል ያስገባችሁ። ኧረ ማዛ ከምቀኛ ይሰውራችሁ። የትኛዋ ጆሮዋ ላይ ቁጭ ብላ ነው እንደምትጸልየው? አዎ ጆሮዋ ላይ ቆይታለች። ማዚ ሀይ በይኝና ልላክልሽ። በዚህ ጻፊ ሀይ በይና በዚህ በምን ሀይ ልበልሽ? እኔ በዚህ በመግዴ እዚህ ኮመንት ላይ ልላክልሽ። አዎ ከክፉ ይጠብቅሽ አንዬ የኔ ያላ አመፀኛዋ ሰላም ከምቀኛ ከሸረኛ ከጠላት ይጠብቅሽ። ስንት ሰው ላከኝ ለኔ 18 ሰው ትልኩኛላችሁ። እሺ መጣው ይዤ ያው ሌላም ተጨምሮ ነው ያው ላይ እየገባ ነው። በስመ አብ ወመንፈስ ቅዱስ አሮማ። እሺ ወስጄ እመጣለሁ። አንቺ መውጣት እኮ አይጠበቅብሽም። ቁጭ ብለሽ ሜሴጅ ላይ ግቢ። መውጣት አይጠበቅብሽም። ከዛን ስክሪንሾት ታነሺዋለሽ። በስ የለ ሰላም አርጊ። የለ ሰላም ፍቀኝ ሰላም መገኑ አለቻት ወደ ዩዘር እና ገኒ ብቻ ነው የሚፈቀድላቸው። እናት ናቸው እነሱ። ስንት እሺ መጣው እኔ መግዲ ወስጄ ሰላም ደግሞ ለምን ወጣች? የሌለ ሰው ቡት እዚህ ሲገቡ ቀን አውዚ ቢላይ ጉሉና በማታ ይህን ይመስላል ነበር ውዶቼ። እናንተም ደስተኛ እንደሆናችሁ ተስፋ አደርጋለሁ ማለት ነው። እንደዚህ ቅብጥብጥ ብሎ አልፈዋል። ደስ የሚል ነገር አለፈ ማለት ነው። በቀጣዩ ደግሞ በሀይሚና በብሩክ ቤት እንጠብቃለን ማለት ነው። መልካም